ሰላም ጤና ይስጥልን አድማጭ ተመልካቾቼ እንደምን አላችሁ? ይህ የሸህዴት ድምጽ ነው። የፖለቲካ ጉዳዮችንና የተለያዩ የፖለቲካ ሀሳቦችን እንዲሁም ፍልስፍናዎችን የምንማማርበት መድረክ ነው። በዛሬው ዕለት አንድ በፖለቲካ ጉዳይ ላይ የጻፉ ምሁር ምን ይላሉ? If everyone could have everything they want whenever they wanted there could be no such things as politics. ይህም እያንዳንዱ ሰው ወይም ሁሉም ሰው የሚፈልገውን ነገር በፈለገበት ጊዜ የሚያገኝ ቢሆን ኖሮ ፖለቲካ የሚባል ነገር ባላስፈለገ ይላሉ። ምን ለማለት ነው? የሰው ልጅ ፍላጎቱ በጣም ሰፊ እንደመሆኑ መጠን እንደዚሁም ደግሞ ሀብት ወይም ሪሶርስ ሊሚትድ በመሆኑ ከፍተኛ የሆነ የማያባራ ግጭትና ጦርነት ይከተላል። የመንግስት የሚባለው ወይም ደግሞ በሶሻል ኮንትራት የማህበራዊ ውል ያስፈለገው ለዚህ ነው የሚለውን ትንታኔ ለመስጠት የተጠቀሙበት ነው። ቶማስ ሆብስም ዋርስ ኦል አጌንስት ኦል ይነሳ ነበር ይላል። ሁሉም በሁሉም ላይ የማያባራ የማያቋርጥ ግጭትና ጦርነት ጉልበተኛው ደካማውን በመደፍጠጥ ያለውን ነገር በማሳጣት ሊመጣ የሚችለውን ለማመልከት ነው። ስለዚህ በፊትም እንደተናገር ነው ፖለቲክስ ዲተርማይንስ who gets what when where and how የሚሉትንም ጭምር የሚመልስልን ነው። Politics is all about an art and practice of governing people የሚልም ሌላም ተመሳሳይ ዴፊኒሽን አለ። በአጠቃላይ ፖለቲካ ያስፈለገበት እና ልናውቀው የሚገባን ሰፊ በኢኮኖሚውም ሁሉንም ዘርፍ የሚዳስስና የሚገባበት ስለሆነ ፖለቲካዊ ጉዳዮችን ማወቅና እውነትን ይዘን መንቀሳቀስ ይገባናል ማለት ነው። And finally the truth shall win. Thank you.